ሰላም እንዴት ናችሁ? ስሜ ዝናቡ ቀለመወርቅ እባላለሁ። በኢቫንጋዲ አካዳሚ የኤደብሊውኤስ ክላውድ ኮርስ ዴቨሎፐር እና ዋና ኢንስትራክተር ነኝ። በዚህኛው ቪዲዮ እንግዲህ የፊታችን ማርች 14 2026 የሚጀምረውን የኤደብሊውኤስ ክላስ ለመጀመር እያሰባችሁ ላላችሁ ልጆች ክላሱ ምን ነገሮችን ያካትታል፣ የክላስ ስኬጁሎቹ ምን ይመስላል የሚለውንና ለመመዝገብ የወሰናችሁ ልጆች ደግሞ እንዴት አድርጋችሁ መመዝገብ እንደምትችሉ ዝርዝር መረጃዎችንና ማብራሪያዎችን ሰጣችኋለሁ። ከዚህ በተጨማሪ የኢቫንጋዲ አካዳሚ ሁሌ እንደሚያደርገው ክላሱን ከፍለው መማር ለማይችሉ 10 ተማሪዎች ደግሞ ነፃ የስኮላርሺፕ ፕሮግራም ተዘጋጅቷል። በዚህ ነፃ የስኮላርሺፕ ፕሮግራም መጠቀም ለምትፈልጉ ተማሪዎች ደግሞ የስኮላርሺፕ አፕሊኬሽናችሁን እንዴት አድርጋችሁ መላክ እንደምትችሉ ለእናንተም ዝርዝር መረጃዎችንና ማብራሪያዎችን ሰጣችኋለሁ። ይህንን ቪዲዮ ስንጨርስ ምናልባት ያልመለስኳቸውና አድሬስ ያላደረኳቸው ጥያቄዎች የሚኖሯችሁ ከሆነ የኢቫንጋዲን ሰፖርት ቲም ስልክ እዚሁ ላይ አስቀምጥላችኋለሁ። እነሱ ጋር ደውላችሁ ጄኔራል የሆኑ ጥያቄዎችን መጠየቅና መልስ ማግኘት ትችላላችሁ። ስፔሲፊካሊ ቴክኒካል የሆኑ ጥያቄዎች አሉን የምትሉ ከሆነ ደግሞ እኔ ራሴ ዳይሬክትሊ መጥቼ ለምትፈልጓቸው ጥያቄዎች ሁሉ ቴክኒካል የሆኑ ጥያቄዎች ከሆኑ ዝርዝር ማብራሪያዎችንና ክላሪፊኬሽኖችን እሰጣችኋለሁ። ወደ ዝርዝሩ እንግባ። በዚህ ክላስ ውስጥ ምን ነገሮች ይካተታሉ? ይህንን ክላስ መውሰድ የሚችለው ምን አይነት ሰው ነው? ፕሪሪኩዌስቶቹ ምንድናቸው? የሚለውንና የኤደብሊውኤስ ክላውድ ኮርስን ተምሮ የጨረሰ አንድ ሰው በምን መልኩ ተጠቃሚ ሊሆን ይችላል የሚለውን ከማብራራት ጀምራለሁ። በኤደብሊውኤስ ክላውድ ኮርስ ቆይታችን እንግዲህ በዋናነት ከቨር የምናደርጋቸው ሜጀር ቶፒኮቻችን ኮምፒውቲንግ፣ ስቶሬጅ፣ ዳታቤዝ፣ ዳታ አናሊቲክስ፣ የአርቲፊሻል ኢንተለጀንስ ሰብሴት የሆነውን ማሽን ለርኒንግ፣ ክላውድ ኔትወርኪንግ እና ክላውድ አውቶሜሽን ናቸው። እነዚህ ሜጀር የሆኑ ቶፒኮቻችን ይሁኑ እንጂ በውስጡ ብዙ ሰብ ቶፒኮች ይኖሩታል። ሁሉንም የኤደብሊውኤስ ክላውድ ኮንሶል ውስጥ ገብተን ፕራክቲካሊ ሃንድ ሶን እያደረግን ዴሞንስትሬት እያደረግን በደንብ የምንመለከታቸውና ከቨር የምናደርጋቸው ቶፒኮቻችን ናቸው። ይህንን ክላስ ጆይን ማድረግ የሚችለው ምን አይነት ሰው ነው? ከየትኛው ባክግራውንድ የመጣ ሰው ነው የኤደብሊውኤስ ክላውድ ኮርስን ጆይን ማድረግ የሚችለው የሚለውንም በአጭሩ ልንገራችሁ። ይህንን ኮርስ ለመውሰድ ምንም አይነት ፕሪሪኩዌስት አያስፈልጋችሁም። ከፉል ስታክ አፕሊኬሽን ዴቨሎፕመንት ባክግራውንድ የምትመጡ ሰዎች ልትሆኑ ትችላላችሁ። ከአይቲ ኢንዱስትሪ ውጭ ከሆነ ባክግራውንድ የምትመጡ ሰዎች ልትሆኑ ትችላላችሁ። ሁላችሁም የኤደብሊውኤስ ክላውድ ኮርስን መውሰድ እና የኤደብሊውኤስ ክላውድ ኢንፍራስትራክቸር ኢንጂነር፣ የኤደብሊውኤስ ሶሉሽን አርኪቴክት መሆን የምትችሉበትን ስኪል ማግኘትና ኦን ማድረግ ትችላላችሁ። ነገር ግን አንዳንድ ማሟላት ያለባችሁ ቅድመ ሁኔታዎች ይኖራሉ። የመጀመሪያው ክላሱን ኢፌክቲቭሊ መከታተል እንድትችሉ የራሳችሁ የሆነ ፐርሰናል ኮምፒውተር ያስፈልጋችኋል። ሁለተኛው የኤደብሊውኤስ ክላውድ ኮርስን ስንማር እንግዲህ ቲዎሪቲካሊ የሆነ ነገር ብቻ ሳይሆን የምንማማረው ፕራክቲካሊ የኤደብሊውኤስ ክላውድ ኮንሶል አካውንት ክሬት አድርገን የኤደብሊውኤስ ክላውድ ውስጥ ገብተን ፕራክቲካሊ ሃንድ ሶን እያደረግን ተች እያደረግን ነው የምንማማረው። ይህንን ለማድረግ የኤደብሊውኤስ ክላውድ ኮንሶል አካውንት ክሬት ማድረግ ይጠበቅባቸዋል። የኮንሶል አካውንቱን ክሬት ለማድረግ ኤደብሊውኤስ የሚጠይቀን አንዳንድ ነገሮች አሉ። ከነዚህ መካከል አካውንቱን ክሬት ለማድረግ በውስጡ $1 ያለው ቫሊድ የሆነ ክሬዲት ካርድ ሊሆን ይችላል፣ ቪዛ ካርድ ሊሆን ይችላል፣ ወይም ደግሞ ሌሎች ፎርማል የሆኑ ካርዶችን ይጠይቀናል። ምክንያቱም አካውንቱን ክሬት ለማድረግ ቫሊዴት ሊያደርገን ይፈልጋል። $1ን አይወስደውም። ነገር ግን ቫሊዴት ለማድረግ አካውንቱን ክሬት በምናደርግበት ጊዜ በስማችን ይህንን የፔመንት ኢንፎርሜሽን እንድናስገባ ስለምንጠየቅ ቫሊድ የሆነ የቪዛ ካርድ፣ ክሬዲት ካርድ እና መሰል ካርዶችን ማግኘት እንደምንችል አክሰስ ሊኖረን እንደሚችል በመጀመሪያ ማረጋገጥ ይኖርብናል። ያ የማይሆን ከሆነ ክላሱን ለመውሰድ እንቸገራለን። እነዚህ ሁለቱን ነገሮች የምናሟላ ሰዎች የኤደብሊውኤስ ክላውድ ኮርስን ጆይን አድርገን ለመማር ብቁ ነን ማለት ነው። አፕላይ ማድረግና መመዝገብ እንችላለን። ሌላኛው የኤደብሊውኤስ ክላውድ ኮርስን ተምሮ የጨረሰ አንድ ሰው በምን መልኩ ተጠቃሚ ሊሆን ይችላል የሚለውን በአጭሩ ልግለጽላችሁ። የኤደብሊውኤስ ክላውድ እንግዲህ ዓለም ላይ ከሚገኙ የፐብሊክ ክላውድ ፕሮቫይደሮች የክላውድ ማርኬት ሼሩን በመምራት በአንደኝነት የሚገኘው ትልቁ የክላውድ ፕላትፎርም ነው። ከኤደብሊውኤስ በመቀጠል የማይክሮሶፍት አዠር እና የጉግል ጂሲፒ ይከተላሉ። የኤደብሊውኤስ ክላውድ ግን እንደነገርኳችሁ ዓለም ላይ ያለውን ትልቁን የክላውድ ማርኬት ሼር የሚይዘው ነው። በዚህም ምክንያት ትልልቅ የሚባሉ ግሎባል ኢንተርናሽናል ካምፓኒዎች እንደነ ናሳ፣ ኔትፍሊክስ እና ኤርቢኤንቢ የመሳሰሉ ተቋማት ሳይቀሩ ክሪቲካል የሚባሉ ወርክሎዶቻቸውን ከላይ እንደነገርኳችሁ የኤደብሊውኤስ ክላውድ ላይ ረን ያደርጋሉ። ከነዚህ በተጨማሪ ሚሊየንስ ኦፍ ኢንዲቪዥዋል እና ኢንተርፕራይዝ ከስተመሮች የኤደብሊውኤስ ክላውድን ይጠቀማሉ። ይህንን ብዙዎች የሚጠቀሙትን የክላውድ ፕላትፎርም መማራችን እኛም በክላውድ ኢንዱስትሪው ላይ በክላውድ ማርኬቱ ላይ በኤደብሊውኤስ ክላውድ ኢንፍራስትራክቸር ኢንጂነርነት በኤደብሊውኤስ ክላውድ ሶሉሽን አርኪቴክትነት ልንሰራ የምንችልበትን ስኪል ኦን ስለምናደርግበት የኤደብሊውኤስ ክላውድ መማራችን በዚህ መልኩ ይጠቅመናል ማለት ነው። በተጨማሪም ይሄ ኮርስ ዓለም አቀፍ የሆነውን የኤደብሊውኤስ ክላውድ ኮርስ ስታንዳርድ በተከተለ መልኩ የተዘጋጀና የተዋቀረ ኮርስ ነው። በውስጡ ከ200 በላይ ኢንስትራክሽናል ቪዲዮዎች፣ ኖቶች፣ ቼክሊስቶች፣ ፕራክቲካል ኤክሰርሳይሶች፣ ቱዱ ሊስቶች እና መሰል ማቴሪያሎች የተሟሉበት ሙሉ የሆነ ኮርስ ነው።
ይህንን ኮርስ በአግባቡ ተምሮ የጨረሰ አንድ ሰው የኤደብሊውኤስን ኢንተርናሽናል ሰርቲፊኬሽኖች ተፈትኖ ማለፍ የሚችልበትን እውቀት ማግኘት ይችላል። የኤደብሊውኤስ ሶሉሽን አርኪቴክት ኤግዛሞችን፣ የኤደብሊውኤስ ክላውድ ፕራክቲሽነር ኤግዛሞችን፣ የኤደብሊውኤስ ሲሶፕስ አድሚኒስትሬተር ኤግዛሞችን እና መሰል ኤግዛሞችን ተፈትኖ ማለፍ የሚችልበትን እውቀት ማግኘት ይችላል። እነዚህን ሰርቲፊኬሽኖች ከያዘ በኋላ አንድ ሰው በኤደብሊውኤስ ክላውድ ኢንፍራስትራክቸር ኢንጂነርነት፣ በኤደብሊውኤስ ክላውድ አርኪቴክትነት መስራት የምንችልበትን ስኪል ሙሉ ለሙሉ ማግኘት ስለምንችል የኤደብሊውኤስ ክላውድ ኮርስን ጆይን አድርጋችሁ መማራችሁ እንደዚህ አይነት ጥቅሞችን ሊሰጣችሁ ይችላል ማለት ነው። ሌላኛው የኮርስ ስትራክቸሩ ምን ይመስላል የሚለው ነው። የኮርስ ስትራክቸሩን የበለጠ ለመረዳት ኢቫንጋዲ.ኮም የሚለው የኢቫንጋዲ ኦፊሻል ዌብሳይት ውስጥ ስትገቡ በኢቫንጋዲ አካዳሚ የሚሰጡትን ሁሉንም ኮርሶች በዝርዝር ትመለከቷቸዋላችሁ። የኤአይ ፓወርድ አፕሊኬሽን ዴቨሎፕመንት ኮርሱን ትመለከታላችሁ። ኤደብሊውኤስ፣ ፓወር ቢአይ እና ሌሎቹም በኢቫንጋዲ አካዳሚ የሚሰጡ ሁሉንም ኮርሶች በዝርዝር እዚህ ኦፊሻል ዌብሳይቱ ላይ ታገኟቸዋላችሁ። የኤደብሊውኤስ ክላሱን ከሆነ ጆይን ለማድረግ የፈለጋችሁት ኤደብሊውኤስ የምትለውን ትመለከቱና ዲስከቨር ሞር የሚለው ላይ ስትገቡ ስለ ኮርስ ስትራክቸሩ ዝርዝር ነገርና የአማዞን ዌብ ሰርቪሲንግ ኮርስ ብቻ በተመለከተ የተዘጋጀው ራሱን የቻለ ዩአይ እና ዳሽቦርድ ታገኛላችሁ። እዛ ኢንተርፌስ ላይ አራይቭ እንዳደረጋችሁ እዚህ ላይ መታችሁ የኮርስ ስትራክቸሩን መመልከት ትችላላችሁ። ኮርሱ እንግዲህ በአጠቃላይ 3 ወራትን ወይም ደግሞ 12 ሳምንታትን የሚወስድ ኮርስ ነው። እነዚህን 12 ሳምንታት በ3 ፌዝ ስንከፋፍላቸው 4 ሳምንታት ናቸው የሚሆኑት። 3 ፌዞች አሉን ማለት ነው። ለሶስቱ ፌዞች 4 ሳምንታት በውስጡ ይዛሉ። ለምሳሌ የመጀመሪያው ፌዝ ላይ ፈንዳመንታልስ ኦፍ ቨርቹዋላይዜሽን፣ ክላውድ ኮምፒውቲንግ፣ አይኤም እና ኢሲቱ ኦፕቲማይዝድ አርኪቴክቸር የሚል ፌዝ ነው የሚሆነው። ይህ ፌዝ በውስጡ 4 ዊኮችን ይይዛል። በዲቴይል ይህንን ፌዝ የተመለከቱ ኮርሶችን እና ቶፒኮችን ከቨር የምናደርግበት ነው። ሁለተኛው ፌዝ ደግሞ ኤክስፕሎር ኤደብሊውኤስ ዳታቤዝ ሰርቪስ፣ ዲኤንኤስ፣ ስቶሬጅ፣ ኤጅ ሎኬሽንስ፣ ዲካፕል አርኪቴክቸር፣ ኢላስቲክ ኮንቴነር ሰርቪስ፣ ኢላስቲክ ኩበርኔቲስ ሰርቪስ እና ሰርቨርለስ ኮምፒውቲንግ የሚል ፌዝ ነው የሚሆነው። ይህም ፌዝ በውስጡ 4 ሳምንታት ወይም ደግሞ 4 ዊኮች አሉት። እዚህ ውስጥ በደንብ አድርገን የ4ቱን ዊኮች ኮርሶቻችንን በአግባቡ የምንከታተልበት ነው የሚሆነው። ሶስተኛውና የመጨረሻው ፌዝ ደግሞ እንደምታዩት ኤደብሊውኤስ አድቫንስድ ሶሉሽንስ፣ አናሊቲክስ፣ ማሽን ለርኒንግ፣ ሞኒተሪንግ፣ ክላውድ ኔትወርኪንግ፣ አርኪቴክቸር እና አዲሽናል ኤደብሊውኤስ ሰርቪሶችን አውቶሜሽንን ከቨር የምናደርግበት ክላስ ነው የሚሆነው። በዚህ ፌዝም 4 ዊኮች አሉ። 4ቱን ዊክ ስንጨርስ በአጠቃላይ 3ቱንም ፌዞች ያማከለ አንድ ትልቅ ፕሮጀክት ትሰሩና ኮርሳችሁን ትጨርሳላችሁ ማለት ነው። የኮርስ ስትራክቸሩ ይሄንን ነው የሚመስለው። ሌላኛው ኢቫንጋዲ ውስጥ ስትማሩ እንግዲህ 5 ስቴፖች አሉ፣ 5 ስቴፕ ዊክ የሚባሉ። እነዚህም 5 ስቴፕ ዊኮች በአግባቡ ፎሎ ማድረግ ይኖርባቸዋል። አንደኛ ሌክቸር ቪዲዮዎችን መመልከት ነው። ላይቭ ክላሶችን አቴንድ ማድረግ፣ ቼክ ሊስቶችን በትክክል ኮምፕሊት አድርጎ መምጣት፣ ኤክሰርሳይሶችን በአግባቡ መስራት፣ ግሩፕ ዲስከሽኖችን አቴንድ ማድረግ። እነዚህ በኢቫንጋዲ ኮሚኒቲ 5 ስቴፕ ዊክ የምንላቸው ናቸው። እነዚህ ዘ 5 ስቴፕ ዊክ የሚባሉትን ነገሮች በአግባቡ ኢምፕለመንት ማድረግ መተግበር ሰክሰስፉል እንድንሆን የሚረዳን ነገር ነው ማለት ነው። ኮርስ ስትራክቸሩን በተመለከተ ያሉት ነገሮች እነዚህ ናቸው። ይህንን ክላስ ጆይን የምታደርጉ ልጆች እንግዲህ በሳምንት ውስጥ በአጠቃላይ 4 ክላሶች ይኖሩናል። ከ4ቱ ክላሶች ውስጥ 2ቱ ሁሌ ቅዳሜና እሁድ የሚደረጉ ክላሶች ሲሆኑ በዋናነት ሌክቸር አፕሮችን የሚከተሉ ኮንሰፕቱዋይዝ ዲስከስ የምናደርግባቸው እና ቲዎሬቲካል ፓርቱን ከቨር የምናደርግባቸው ክላሶች ናቸው። እናንተም የሚኖሯችሁን ጥያቄዎች እየጠየቃችሁን የምንመልስበት ቲዎሬቲካል የሆኑ ክላሶች ናቸው የሚሆኑት። እነዚህ 2ቱ ቅዳሜና እሁድ የሚደረጉት ላይቭ ክላሶች ናቸው። 2ቱ ደግሞ ሁሌ ማክሰኞና ሐሙስ የሚደረጉ ክላሶች ሲሆኑ በዋናነት የግሩፕ ዲስከሽን አፕሮችን የሚከተሉ ፕራክቲካል የሆኑ ነገሮችን የምንሰራባቸው፣ የኤደብሊውኤስ ክላውድ ኮንሶል ውስጥ ገብተን ፕራክቲካሊ ሃንድሶን እያደረግን ሰርቪሶችን ዲፕሎይ እያደረግን ተች እያደረግን ዴሞንስትሬት እያደረግን የምንማማርባቸው፣ ያሉንን ጥያቄዎች የምንጠያየቅባቸው ክላሶች ናቸው የሚሆኑት። እነዚህ ክላሶች በጣም ኢምፖርታንት የሆኑ ክላሶች ናቸው። ስኬጁሎቹን ልንገራችሁ። የቅዳሜና እሁዶቹ ላይቭ ሰዓቶች በዲሲ ሰዓት አቆጣጠር ሁሌ ከ10 AM እስከ 12 PM ነው የሚሆነው። በኢትዮጵያ ሰዓት አቆጣጠር ደግሞ ከምሽቱ 12 ሰዓት እስከ ምሽቱ 2 ሰዓት የሚደረጉ ክላሶች ናቸው። እነዚህ 2ቱም ክላሶች ቅዳሜና እሁድ የሚደረጉት ክላሶች ናቸው። ሌላኛው በግሩፕ ዲስከስ የምናደርግባቸው የግሩፕ ክላሶቹ የማክሰኞና የሐሙስ ክላሶቹ በ2 ግሩፕ የተከፈለ ነው። የሚመቻችሁን ሰዓት መርጣችሁ ነው መማር የምትችሉት። ግሩፕ 1 ልክ እንደ ቅዳሜና እሁድ ሁሉ በዲሲ ሰዓት አቆጣጠር ከ10 AM እስከ 12 PM የሚደረግ ክላስ ነው። በኢትዮጵያ ሰዓት አቆጣጠር ደግሞ ከምሽቱ 12 ሰዓት እስከ ምሽቱ 2 ሰዓት ማለት ነው። ግሩፕ 2ዎች ደግሞ በዲሲ ሰዓት አቆጣጠር ከ9 PM እስከ 11 PM ወይም ደግሞ በኢትዮጵያ ሰዓት አቆጣጠር ከጠዋቱ 11 ሰዓት እስከ ጠዋቱ 1 ሰዓት የሚደረጉ ክላሶች ናቸው የሚሆኑት። እነዚህን ግሩፕ ክላሶች የ10 AM የማይመቻችሁ የ9 PM መምረጥ ትችላላችሁ። ወይም ደግሞ በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓቱ ክላስ የማይመቻችሁ የጠዋቱን 11 ሰዓት ክላስ መርጣችሁ መማር ትችላላችሁ። እንደሚመቻችሁና
ለእናንተ የሚሰራውን የግሩፕ ክላስ ሰዓት መርጣችሁ መማርና ጆይን ማድረግ ትችላላችሁ። ይህንንም ወደ ዌብሳይቱ ተመልሳችሁ የኢቫንጋዲ.ኮም ኦፊሻል ዌብሳይቱ ላይ ብትመለከቱ ክላስ ስኬጁል የሚል ነገር ታያላችሁ። የደብሊውኤስ ላይ ከገባችሁ በኋላ እንደምታዩት ግሩፕ 1 ሰዓቱ እዚህ ላይ ተቀምጧል። ግሩፕ 2 ወደ ታች ዝቅ ስትሉ ሰዓቱ እዚህ ላይ ተቀምጧል። የላይቭ ክላሱም በግራ በኩል እንደምትመለከቱት ተቀምጦላችኋል። እነዚህን አይታችሁ ክላሱን ጆይን ማድረግ ትችላላችሁ ማለት ነው። አሁን ደግሞ ክፍያውን በተመለከተ እንነጋገር። ክፍያውን በተመለከተ የተሻለ የሚሆነው አሁንም ኢቫንጋዲ.ኮም ወደሚለው ኦፊሻል ዌብሳይት ሄዳችሁ የኢቫንጋዲን ዌብሳይት ቪዚት ማድረግ ነው። እዛ ላይ አከፋፈሎችንና ክፍያዎችን በተመለከተ ዝርዝር መረጃዎችን ታገኛላችሁ። ነገር ግን እኔም ማጠር አድርጌ ልንገራችሁ። ልክ የኢቫንጋዲ ዌብሳይት ውስጥ ገብታችሁ ወደ ታች ስክሮል ስታደርጉ ፕራይሲንግ ፕላን የሚል ነገር ታገኛላችሁ። አሁን የኤደብሊውኤስ ውስጥ ነው ያለ ነው። የኤደብሊውኤስ ክላውድ ኮርስን ዋጋ ስለሆነ ማየት የምንፈልገው የኤደብሊውኤስ ክላስ ውስጥ ከገባችሁ በኋላ ፕራይሲንግ ፕላን የሚለው ላይ ትመለከታላችሁ ማለት ነው። ኢትዮጵያ ውስጥ ላላችሁና ከኢትዮጵያ ውጭ ለሆናችሁ ለሁሉም ተከፋፍሎ ተቀምጧል። እሱን ማየት ትችላላችሁ። ከኢትዮጵያ ውጭ ላላችሁ አጠቃላይ የኤደብሊውኤስ ክላውድ ኮርስ እንግዲህ በሶስት ፌዝ የተከፋፈለ ነው ብለናል። ፐር ፌዝ ያለውን ዋጋ እና አጠቃላይ ዋጋውን እዚህ ላይ ትመለከታላችሁ። አጠቃላይ ዋጋው ዳት ሚንስ መደበኛ ዋጋው ማለት ነው $1200 ነው። ይሄ ማለት ፐር ፌዝ $400 ነው ማለት ነው። ይሄኛው መደበኛ ዋጋው ነው። ነገር ግን አሁን የፊታችን ማርች 14 የሚጀምረውን ባች ጆይን ለምታደርጉ ብቻ የኢቫንጋዲን አዲሱን የኮርስ መስጫ ፕላትፎርም ለማስተዋወቅ ሲባል የተደረገ ስፔሻል ዲስካውንት አለ። በዚህ ዲስካውንት መሰረት ፐር ፌዝ $400 የነበረው ክፍያ ወደ $250 ዝቅ ተደርጓል። ስለዚህ የፊታችን ማርች 14 የሚጀምረውን ባች ጆይን የምታደርጉ ፐር ፌዝ 400 ሳይሆን የምትከፍሉት ዲስካውንት በተደረገው ፐር ፌዝ $250 እየከፈላችሁ መማር ትችላላችሁ። አጠቃላይ ለሶስቱ ፌዝ $750 ከፍላችሁ መማር ትችላላችሁ ማለት ነው። ይሄ ዲስካውንቱ ነው። ከማርች ባች በኋላ ይሄኛው ዲስካውንት ላይኖር ይችላል። ሌላው ፐር ፌዝ $250 ከፍላችሁ በአጠቃላይ ለሶስቱ ፌዝ $750 ነው አይደለም የሚመጣው ካልኩሌት ስናደርገው። ይሄ በየፌዙ ለምትከፍሉ ነው። ፐር ፌዝ ከፋፍላችሁ 250 ለምትከፍሉ። ነገር ግን ፐር ፌዝ ከፋፍዬ ሳይሆን የምከፍለው አንዴ መክፈል እችላለሁ ለምትሉ ደግሞ ዋን ታይም ክፍያ ለምትከፍሉ ከ$750 ዲስካውንት ተደርጎ በ$600 ደግሞ ቀርቦላችኋል። ስለዚህ $600ን በአንዴ ከፍላችሁ ላይክ $150 ሴቭ ማድረግ ትችላላችሁ ማለት ነው። በአንዴ ለምትከፍሉ ደግሞ ይሄኛው አማራጭ አለላችሁ። ሌላኛው ከኢትዮጵያ ሆናችሁ ለምትማሩ ነው። ከኢትዮጵያ ሆናችሁ ለምትማሩ እንግዲህ ለአከፋፈል እንዲመቻችሁ ለእናንተ ደግሞ በኢትዮጵያ ብር መክፈል የምትችሉበት ሁኔታ ደግሞ ተመቻችቶላችኋል። ስለዚህ እዚሁ ላይ መታችሁ አውትሳይድ ኢትዮጵያ ከምትለው አጠገብ ኢንሳይድ ኢትዮጵያ የምትል ነገር ታገኛላችሁ። እሷ ላይ ክሊክ ስታደርጉ ከኢትዮጵያ ሆናችሁ ለምትማሩ የተዘጋጀው አከፋፈል ደግሞ ክፍያውን በተመለከተ እዚሁ ላይ ማግኘት ትችላላችሁ ማለት ነው። እዚሁ ላይም እንደምትመለከቱት አሁን ለማርቹ ባች ብቻ የተደረገውን ዲስካውንት ሳይጨምር ያ ማለት በመደበኛ ክፍያው ፐር ፌዝ $133 ነው የሚሆነው ከኢትዮጵያ ለምትሆኑት። አሁን ለማርች ባች በተደረገው ስፔሻል ዲስካውንት መሰረት ለእናንተም ፐር ፌዝ $133 የነበረው ክፍያ ቀንሶ ዲስካውንት ተደርጎ በፌዝ $83 ከፍላችሁ እንድትማሩ ተደርጓል። ስለዚህ በየፌዙ $83 ከፍላችሁ መማር ትችላላችሁ። እናንተም በየፌዙ ሳይሆን የምንከፍለው በአንዴ እንከፍላለን የምትሉ ከሆነ ደግሞ $83 በሶስት ፌዝ ስታባዙት ከ$200 በላይ ነው የሚመጣው። ነገር ግን በአንዴ እንከፍላለን ለምትሉ ደግሞ ዋን ታይም ፔመንት በ$200 ብቻ ክላሱን መጨረስ መማር ትችላላችሁ ማለት ነው። ከኢትዮጵያ ሆናችሁ የምትማሩ እንግዲህ በብር መክፈል ትችላላችሁ ተባብለናል። በብር ከሆነ የምትከፍሉት በዶላር ዋጋው እዚህ ላይ ተቀምጦላችኋል። እናንተ በምትከፍሉበት ቀን በዕለቱ የኮሜርሻል ባንክ ኦፍ ኢትዮጵያ የሚኖረው የምንዛሬ ሬት ይኖራል። በሱ ሬት መሰረት መንዝራችሁ የምትከፍሉት ይሆናል ማለት ነው። ለምሳሌ ዋን ታይም ፔመንቱን ነው የምንከፍለው ብላችሁ $200ን አንዴ ልትከፍሉ ከሆነ ያሰባችሁት $200ን በዛሬው የኢትዮጵያ ንግድ ባንክ ምንዛሬ $1 በብር ስንት ነው የሚለውን ካልኩሌት ታደርጉና በዛው ቀን በከፈላችሁት ቀን የሚኖረውን ምንዛሬ ተከትላችሁ መክፈል ትችላላችሁ ማለት ነው። ይሄኛው አሁን ከኢትዮጵያ ሆናችሁ ለምትማሩ በጣም ኢዚ እንዲሆንላችሁ የተደረገ አሰራር ነው ማለት ነው። ሌላኛው ደግሞ ክላሶቹን ጆይን አድርጋችሁ ላይቭ ክላሱን ግሩፕ ክላሶችን አቴንድ አድርጋችሁ ለመማር የምትቸገሩ በተለያየ ምክንያት ሊሆን ይችላል። ክላሱን ጆይን አድርጋችሁ መማር ለማትችሉ ደግሞ በራሳችሁ ሰልፍ ፔስ ያደረጋችሁ ራሳችሁን በራሳችሁ ለማስተማር ነገር ግን የኢቫንጋዲን የኤደብሊውኤስ ክላውድ ኮርስ ማቴሪያሉን ብቻ ገዝተን ማቴሪያሉን ብቻ አክሰስ አግኝተን መማር እንፈልጋለን ለምትሉ ደግሞ ከላይ የነገርኳችሁን በሙሉ ከ200 በላይ ኢንስትራክሽናል ቪዲዮዎች፣ ኖቶቹን፣ ቼክሊስቶቹን፣ ቱዱ ሊስቶቹን፣ ፕራክቲካል ኤክሰርሳይሶቹን ማቴሪያሉን ሙሉ ለሙሉ ገዝታችሁ እናንተም በራሳችሁ ሰልፍ ፔስ እያደረጋችሁ መማር የምትችሉበት ሁኔታ ደግሞ ተመቻችቷል። አጌን አሁንም ወደ ኢቫንጋዲ.ኮም ኦፊሻል ሳይት ስትገቡ ለእናንተም ማቴሪያሉን ብቻ አክሰስ ለማድረግ ለምትፈልጉ ማቴሪያሉን ሊአክሰስ የሚል ነገር ታገኛላችሁ። አጠቃላይ ፕራይሱን እዚሁ ላይ ትመለከታላችሁ። አሁን ያለውን ለማርች ባች ብቻ ለምትገዙ ማቴሪያሉን
ለእናንተም የስፔሻል ዲስካውንቱ ተጠቃሚ መሆን ስለምትችሉ ዌብሳይቱ ላይ ባለው ዲስካውንት መሰረት እናንተም ማቴሪያሉን ገዝታችሁ አክሰስ አድርጋችሁ ራሳችሁን በራሳችሁ እያስተማራችሁ መቀጠል ትችላላችሁ ማለት ነው። ይሄኛው ተጨማሪ ደግሞ ክላሱን ጆይን አድርጋችሁ መማር ለማትችሉ የተሰጠ ሌላኛው አድቫንቴጅ ነው። በዚህም መጠቀም የምትፈልጉ ሰዎች በዚህ መጠቀም ትችላላችሁ ማለት ነው። ይሄኛውን ፕራይስ ከኢትዮጵያና ከኢትዮጵያ ውጭ በሚል ተካፍሎ የተቀመጠ ነው። ከዛ መሰረት ማቴሪያሉንም ገዝታችሁ አክሰስ ማድረግ ትችላላችሁ ማለት ነው። ከላይ በሰጧችሁ ዝርዝር መረጃዎች መሰረት ይህንን ክላስ ጆይን አድርገን መማር አለብን ብላችሁ ለምትወስኑ ተማሪዎች ከኢትዮጵያ ውጭ ላላችሁ ኢንተርናሽናል የሆነ የአሜሪካ ስልክ ተዘጋጅቶላችኋል። እዛ ላይ ደውላችሁ መጠየቅና መመዝገብ ትችላላችሁ። ከኢትዮጵያ ሆናችሁ ለምትማሩም የኢትዮጵያ ስልክ ተዘጋጅቶላችኋል። እዛ ላይ ደውላችሁ መጠየቅና መመዝገብ ትችላላችሁ። ከኢትዮጵያ ውጭ ላላችሁ +1 202 386 2702 ላይ ደውላችሁ መጠየቅና መመዝገብ ትችላላችሁ። ከኢትዮጵያ ለምትመዘገቡ ደግሞ ለመመዝገብና መረጃ ለመጠየቅ ስትፈልጉ 097 34 37 ላይ ደውላችሁ መጠየቅና መመዝገብ ትችላላችሁ። በመጨረሻ ከላይ እንደነገርኳችሁ እንግዲህ የኢቫንጋሪ አካዳሚ ሁሌ ኮርሶቹን ሲጀምር ከፍለው መማር ለማይችሉ ተማሪዎች ነፃ የስኮላርሺፕ ፕሮግራም ይሰጣል። በዚህ መሰረት የፊታችን ማርች 14 26 የሚጀምረውን ክላስም ጆይን ለማድረግ ክላሱን ከፍላችሁ መማር ለማትችሉ 10 ተማሪዎች ደግሞ ነፃ የስኮላርሺፕ ፕሮግራም ተዘጋጅቶላችኋል። በዚህ የስኮላርሺፕ ፕሮግራም መጠቀም ለምትፈልጉ አሁንም ወደ ኢቫንጋሪ.com ኦፊሻል ዌብሳይት ሄዳችሁ ሆም ፔጁ ላይ ስትገቡ ስኮላርሺፕ የሚል ነገር ታገኛላችሁ። እዛ ላይ ክሊክ አድርጋችሁ ወደ ታች ስክሮል ስታደርጉ ስኮላርሺፕ ኦፖርቹኒቲ የሚል ነገር ትመለከታላችሁ። እዚህ ላይ አንደኛ ስኮላርሺፑ ማንን እንደሚመለከት፣ ሁለተኛ የስኮላርሺፕ አፕሊኬሽናችንን እንዴት መላክ እንደሚኖርብን እና የስኮላርሺፕ አፕሊኬሽን ዴድላይኑ መቼ እንደሆነ በዝርዝር የሚገልጽ ነገር ታገኛላችሁ። እዚህ ላይ ሃው ካን አይ አፕላይ የምትለው ላይ ትመጡና ዚስ ጋይድላይንስ የምትለውን ክሊክ በምታደርጉበት ጊዜ የስኮላርሺፕ አፕሊኬሽን ኢሴያችሁ እንዴት መጻፍ እንደሚኖርበት በዝርዝር የሚያሳይ ጋይድላይን ታገኛላችሁ። ለምሳሌ ኢንትሮዲውስ ዩርሰልፍ ዩር ኢንትረስት ኤንድ ሞቲቬሽንስ ይላል። ይህንን ትመልሳላችሁ። ሁለተኛ ኤክስፕሌን ዋይ ዩ አር ኢንትረስትድ ኢን ዌብ ዴቨሎፕመንት ይላል። ዌብ ዴቨሎፕመንት የሚለው የስኮላርሺፕ አፕሊኬሽናቸውን ለኤአይ ፓወርድ ፉል ስታክ አፕሊኬሽን ዴቨሎፕመንቱ ለሚልኩ ይህንን ዌብ ዴቨሎፕመንት ብለው አንብበው ነው የሚመልሱት። እናንተ ግን አፕሊኬሽናችሁን እየላካችሁ ያላችሁት ለአማዞን ዌብ ሰርቪስ ወይም ደግሞ ለኤደብሊኤስ ስለሆነ ዌብ ዴቨሎፕመንት የሚለውን ኤደብሊኤስ ብላችሁ ታነቡትና ኤክስፕሌን ዋይ ዩ አር ኢንትረስትድ ኢን ኤደብሊኤስ የሚለውን ትመልሳላችሁ። ሌሎቹንም ጥያቄዎች በዚህ መንገድ ከመለሳችሁ በኋላ የስኮላርሺፕ አፕሊኬሽን ኢሴያችሁን በትክክል ጽፋችሁ ስትጨርሱ ወደ የት ኢሜይል ማድረግ እንደሚኖርባችሁ ለማየት ወደ ታች ስክሮል ታደርጉና ኢሜይል ዩር ፐርሰናል ስቴትመንት ቱ የሚለውን ስትመለከቱ scholarship@ivangali.com ይላል። ስለዚህ የስኮላርሺፕ አፕሊኬሽናችሁን የምትልኩት ወደ scholarship@ivangali.com ነው ማለት ነው። አሁን አፕሊኬሽናችሁን ወደ scholarship@ivangali.com ስትልኩ የኢሜይል ሰብጀክቱን AWS-scholarship application ብላችሁ ትጽፉታላችሁ። ምክንያቱም የኢቫንጋሪ አካዳሚ ውስጥ ብዙ ኮርሶች ናቸው ያሉት። ለሁሉም ኮርሶች የስኮላርሺፕ አፕሊካንቶች ይኖራሉ። እናንተ ለAWS የተላከ አፕሊኬሽን መሆኑን የምንለየው ኢሜይል ስታደርጉ ሰብጀክቱን AWS-scholarship application ብላችሁ ስትጽፉበት ስለሆነ በዛ መንገድ አፕሊኬሽን ትልካላችሁ። የእኛ ቲም የእናንተን ስኮላርሺፕ አፕሊኬሽን ተመልክቶ ሪቪው ካደረገ በኋላ አሸናፊ የምትሆኑ 10 ተማሪዎችን ተቀብለን የማርች 14 2026ቱን ባች ጆይን አድርጋችሁ በነፃ የምትማሩ ይሆናል ማለት ነው። እዚህ ላይ አንድ ሪማይንድ ላደርጋችሁ የምፈልገው ነገር ምንድነው? የኢቫንጋሪ አካዳሚ እንግዲህ ለሁሉም ኮርሶቹ የስኮላርሺፕ ፕሮግራም ይሰጣል። የኤደብሊኤስ ክላስን ከሆነ በስኮላርሺፕ አፕሊኬሽን ጆይን ማድረግ የፈለጋችሁት ለኤደብሊኤስ ብቻ ነው አፕላይ ማድረግ ያለባችሁ። ሌላ ተጨማሪ ለዳታቤዝ ወይም ደግሞ ለፓወር ቢአይ የምታመለክቱ ከሆነ ለሁለቱም ዲስኳሊፋይድ ስለሚያደርጋችሁ ወይም ከውድድር ውጭ ስለሚያደርጋችሁ ይህንን ጥንቃቄ ማድረግ ይኖርባችኋል። ኤደብሊኤስን ከሆነ የምትፈልጉት ለኤደብሊኤስ የሚለውን ብቻ ነው አፕላይ ማድረግ የሚኖርባችሁ ማለት ነው። የፊታችን ማርች 14 የሚጀምረውን የኤደብሊኤስ ክላስ በተመለከተ ሙሉ መረጃና ማብራሪያ ሰጥቻችኋለሁ ብዬ አስባለሁ። ምናልባት በዚህ ቪዲዮ ከቨር ያላደረኩት አድሬስ ያላደረኩት የረሳሁት ጥያቄ የሚኖራችሁ ከሆነ ከላይ እንደነገርኳችሁ የኢቫንጋሪ ሰፖርት ቲም ስልክ እዚሁ ላይ አስቀምጥላችኋለሁ። እነሱ ጋር ደውላችሁ ጄኔራል የሆኑ ጥያቄዎቻችሁን መጠየቅና መልስ ማግኘት ትችላላችሁ። ቴክኒካል የሆኑ ጥያቄዎች ናቸው ያሉን የምትሉ ከሆነ ደግሞ እኔን ራሴን አግኝታችሁ ሙሉ ማብራሪያና ክላሪፊኬሽኖችን እኔ ራሴ እሰጣችኋለሁ ማለት ነው። በዚህ መሰረት የፊታችን ማርች 14 የሚጀምረውን የኤደብሊኤስ ክላውድ ኮርስ ጆይን ለምታደርጉ ማርች 14 ክላስ ውስጥ እስከምንገናኝ ባይ